ብዙዎቻችን ራሳችን መቀየር እንፈልጋለን፣ ግን ከየት እንደምንጀምር ለምን ራሳችን መቀየር እንዳፈለገን ምን ላይ ራሳችን መቀየር እንዳለብን አናውቅም ማለት ነው። እኔ ሰሞኑን ከተመለከትኳቸው ራስን ከመቀየር ጋር ከተያያዙ ነገሮች ከአዳመጥኳቸውና ከተመለከትኳቸው እንዲህ ልክ ነው ብለው ካሳመኑኝ ነገሮች ውስጥ 3 ነገሮችን እነግራቸዋለሁ። እነዚህ 3 ነገሮች አንድን ራስን የመቀየር ሂደቱን በጣም አንድ ስቴፕ ኢዚ ሊያደርጉላችሁ የሚችሉ ነገሮች ነው። በመጀመሪያ ደረጃ ራስን መቀየር የሚባለውን ነገር ስናነሳ ራስን መቀየር አንጻራዊ ነው። ከምን አንጻር ነው የምናነጻጽረው ካላችሁኝ ደግሞ ከበፊት የራሳችን ማንነት፣ ከበፊት የራሳችን ሀቢቶች፣ ከበፊቱ ነገር ነው የሆነ ቼንጅ የምናደርገው። ስለዚህ የሚወዳደረው ሁሌም በፊት እኛ ከነበርንበት ሁኔታ አንጻር ነው ራስን መቀየር ሲባል የሚወዳደረው እንጂ አሁን ያለን የሆነ ቢሄቪየር ጀስት ከሌላ ሰው ጋር አወዳድረን ተቀይሬያለሁ የሚል ነገር አይደለም የምናመጣው። በፊት ከነበሩ ማንነቶችና ሀቢቶቻችን ጋር ለውጦችን ለማድረግ የምንታገለው የምንጥረው ማለት ነው። ከመጀመሪያው ራሳችንን ለመቀየር ማድረግ ያለበት ነገር ቢኖር የመጀመሪያው ጫናን ማስወገድ ነው። ጫናን፣ ሸክሞችን ማስወገድ ነው። የኢጎ ጫና አለብን፣ የጸጸት ጫና አለብን፣ ለራሳችን ይቅርታ ያለማድረግ ጫናና ሸክሞች አሉ። እነዚህ ነገሮች ማስወገድ ያስፈልጋል። አለፍ ሲልም ደግሞ ሰው ምን ይለኛል የሚል ጫና አለ። ይሄ በትንሹ የሚሆን በትልቁም አስፈላጊ ነው። ሰው ምን ይለኛል የሚለው ነገር ግን ይህ ሰው ምን ይለኛል የሚለው ነገር እናንተ የምትፈልጉትን ነገር ከማድረግና የምትፈልጉትን ነገር ከመሆን የሚጎትታችሁ ከሆነ ይህ ሸክም ነው ማለት ነው። ይሄ ነገር መወገድ አለበት። ሌላው ደግሞ የጸጸት ወይም ለራስ ይቅርታ ለማድረግ ሸክም አለ። ይህንን ልታስወግዱ የምትችሉት በስፒሪቹዋል መንገድ ነው፣ በመንፈሳዊ ሕይወት ነው። እንደ የእምነታችሁ ወደ ፈጣሪያችሁ ቀርባችሁ ነው እነዚህ ነገሮች ልታስወግዱ የምትችሉት። ይህንን ነገር ስታስወግዱ አንድ ሸክም አቅላችኋል። አሁን ወደ ቀጣይ ስቴፕ ለመራመድ ሞር ትችላላችሁ ማለት ነው። አሁን ኤሊ እኮ በፍጥነት ማትራመደው አንድም የተሸከመችው ነገር ስላለ ነው። እናንተም በፍጥነት ራሳችሁን ለመቀየር ከፈለጋችሁ የተሸከማችሁትን ነገር ምን ማድረግ አለባችሁ? ማስወገድ አለባችሁ። ከዛ ነው የመጀመሪያው መለወጥ የሚጀምረው። ሁለተኛው የሚሆነው ቅድሚያ የምትሰጡትን ነገር ለዩ። ሁሉም ነገር ላይ በአንዴ ጥሩ ለመሆን አትሞክሩ። ሁሌም አንድ ነገር ላይ ብቻ ጥሩ ለመሆን ሞክሩ። በመጀመሪያ ደረጃ እኔ መቀየር የሚፈልግበት አንድ ነገር ምንድን ነው? በቃ ቅድሚያ የምትሰጡ ፕራዮሪቲ የምታደርጉት አንድ ወይም 2 ነገሮች ይኖራችሁ። ከዚያ የበለጠ ነገር አታስገቡ ማለት ነው። ሁሉም ነገር ላይ በአንዴ ጥሩ መሆን አይቻልም። ምናልባት ፋይናንሻሊ እናንተ የምትቀኑበት ሰው በመንፈሳዊ ሕይወቱና ከሰው ጋር ባለው ሪሌሽንሽፕ በእናንተ ከዛ ሰው የተሻለ ሊሆን ይችላል። ግን ያ ሰው በምን ላይ ጥሩ ነው? ፋይናንሻሊ ላይ ጥሩ ነው። ምክንያቱም ያ የሚመጣው ምንድን እዛ ፋይናንሻሊ አቢሊቲው ላይ ነው ትኩረት የሚያደርገው ማለት ነው። ስለዚህ ሁሌም በፍጥነት መቀየር ከፈለጋችሁ አንድ ነገር ላይ አሊያም 2 ነገሮች ላይ ፎከስ አድርጉ። በቃ የእናንተ ፕራዮሪቲያችሁ ምንድን ነው? ስራ ነው? ትምህርት ነው? መንፈሳዊ ሕይወት ነው? ምንድን ነው? መጀመሪያ ያንን ነገር መለየት ያስፈልጋል። ያንን ነገር ስትለዩ እዛ ነገር ላይ በደንብ ፎከስ ማድረግ እንድትችሉ ያስችላቸው፣ ወደፊት እንድትራመዱ ያስችላችሁ። ሶስተኛው ሩቲን ገቡ። ሁሌም ነገ የምታደርጉትን ነገር ፕላን አድርጋችሁ አቅዳችሁ ተኙ። ሰው ያስባል እግዚአብሔር ይፈጽማል አይደል የሚባለው? ሁሌም የምታደርጉትን ነገር አውቃችሁ ተኙ። ነገ እንደዚህ ያደርጋለሁ ብላችሁ በትክክል አስባችሁ ያንን አቅዳችሁ መተኛት ያስፈልጋል። ያ ሲሆን ነገ ጠዋት ተነስታችሁ ምንድነው ማድረገው ወደሚለው ነገር አይደለም የምታደርጉት ስፔሲፊክ የሆነች ታስክ ታውቋታላችሁ። በቃ እናንተ መቀየር የምትፈልጉባት ነገር ላይ ዛሬ ማድረግ ያለባችሁ ነገር ታውቆታላችሁ። ያ ሲሆን ደግሞ ወደፊት እንድትሄዱ ያስችላችኋል። ሲቀጥል ደግሞ ሁሌም ተደጋጋሚ የሆነ ሩቲን ሲኖራችሁ ያንን ነገር ወደ ሀቢት ትቀይሩታላችሁ። ያ ነገር ሀቢት ሆነ ማለት በጊዜ ሂደት የእናንተ ማንነት ይሆናል ማለት ነው። ስለዚህ 3ኛ ላይ የሚሆነው ሩቲን ገንቡ። የዛሬው ቪዲዮ ይመስል ነበረ። ከወደዳችሁ ላይክ እና ሰብስክራይብ አድርጉ።